ዛሬ የምንነጋገረው ያው እንግዲህ እስልምና ከሙሐመድ በፊት አለመኖሩን እንመለከታለን ማለት ነው። እሱም ደግሞ ምንድን ነው በራሳቸው በቁርአን መሰረት አድርገን እንወያያለን። እሱ ምንድን ነው ከሙሐመድ በፊት መጽሐፍ የተሰጣቸው አካላት እነማን ናቸው? ሙስሊሞች ነበሩ ወይስ ክርስቲያኖችና አይሁዶች ነበሩ የሚለውን በስፋት ለመዳሰስ እንሞክራለን። ሙስሊሞች ከዚህ ሰዓት ጀምሮ መግባት ትችላላችሁ። የተወሰነ በልበትና ከሙስሊሞች ጋር እንቀጥላለን። መልካም ወደ እኔ ያስተላለፍከው። እሺ የዛሬ ቶፒካችን እንግዲህ የመጽሐፉ ሰዎች የሚባሉ በቁርአን ውስጥ ተደጋግመው የተነሱ አሉ። የመጽሐፉ ሰዎች ይላቸዋል። እነዚህ የመጽሐፉ ሰዎች ማን ናቸው? የመጽሐፉ ሰዎች እነማን ናቸው? ለምንድን ነው ደጋግሞ ኮት የሚያደርጋቸው? የመጽሐፉ ሰዎች እያለ ለምንድን ነው የሚጠቅሳቸው? እነዚህ የመጽሐፉ ሰዎች እምነታቸው ምንድን ነው? እሱ ምንድን ነው እምነታቸው? ሙሐመድ እንኳን ማታክ ከሆነ እነሱን ጠይቅ ከተባለ እነሱም ደግሞ ከእስልምና በፊት የነበሩ ከሆኑ መጽሐፍ ከተሰጣቸው እምነታቸው ምንድን ነው? መጽሐፍ ተሰጥቷቸው እምነታቸው ምንድን ነው ሊሆን የሚችለው? እነኝህን አካላቶች ዛሬ የምንመለከት ይሆናል ማለት ነው። የመጽሐፉ ሰዎች እነማን ናቸው? እምነታቸውስ ምንድን ነው የሚል ይሆናል ማለት ነው። መሰረት የምናደርገው ሱራ 6:157 ላይ ያለው ነው። ክርስቲያን አውጣና እንዲያንብብልን። እሺ ሉክ እንግዲህ መጽሐፉ የተሰጡት የተባሉት እነማን ናቸው የሚለውን ነው የምናየው። ምን ይላል? ሱራ 6:157 ላይ ምን ይላል? ወይም እኛ መጽሐፉ በእኛ ላይ በተወረደ ኖሮ ከእነርሱ ይበልጥ የተመራን እንሆን ነበር እንዳትሉ ነው። ይህን እየተናገረ ያለው ማንን ነው? ማን ነው? አላህ ነው። እነማን ነው እየተናገረ ያለው? ቁረይሾችን ማለት ነው። ምን ይላቸዋል? እኛ መጽሐፉን በእኛ ላይ በተወረደ ኖሮ ከእነርሱ ይበልጥ የተመራን እንሆን ነበር እንዳትሉ ነው። ስለዚህ ከጌታችሁ ግልጽ ማስረጃ መምሪያም እዝነትም በእርግጥ መጣላችሁ በአላህ አንቀጾችም ካስተባበሉና እያለ ይቀጥላል። ከዛ በፊት ግን ሱራ እዛው 156ኛው አንቀጽ ምን ይላል? ያወረድነውም መጽሐፉ የተወረደለት ከበፊታችን በሁለቱ ጭፍሮች ላይ ብቻ ነው፣ እኛም ከንባባችን ዘንጊዎች ነበር እንዳትሉ ነው። ይህን እየተናገረ ያለው ማን ነው? አላህ ነው። ስለዚህ መጽሐፉ የተወረዱት በሁለቱ ጭፍሮች ላይ ብቻ ነው እንዳትሉ፣ እኛ ደግሞ አሁን ቁርአንን አወረድኩላችሁ ብሎ እየነገራቸው ነው ማለት ነው። ስለዚህ እነዛ ሁለቱ ጭፍሮች መጽሐፍ ቀድሞ የተወረደላቸው አካላት እነማን ናቸው የሚለውን ሙስሊሞች ይመልሱልናል። ኢስላም ያ እንግዲህ ከእስልምና በፊት የነበሩ ሁለት ጭፍሮች አሉ። እነኛ ሁለት ጭፍሮች ደግሞ መጽሐፍ ተሰጥቷቸዋል። ከምን በፊት? ከእስልምና በፊት። እነኚህ ጭፍሮች ማንና ማን ናቸው? መጽሐፍ የተሰጣቸው ጭፍሮች እነማን ናቸው? ለሙሐመድ ተከታዮች የመጣው መጽሐፍ ምንድነው? እሱ ለሙስሊሞቹ እነኛ ላይ ብቻ ለእነኛ ነው የተሰጠው እንዳትሉ፣ ለእናንተ መጽሐፍ ተሰጣችሁ ነው። ማን ናቸው እነኚህ? አልሐምዱሊላህ አለ። ሰላም ናቸው። እንዴት ነህ? አቤት አቤት አለው። ሁሉ ተማም ነው። ሁሉ ሰላም ነው። እችን ክፍል ታውቃታለህ? እሺ፣ ያው ስታነቡ እየሰማሁኝ ነበረ ከታች ሆኜ። ኦኬ እየሰማሁኝ ነበረ። ግን ሙሉ አንቀጹን ለምንድን ነው መልእክቱን ማስተላለፉት? ምን ማለት ፈልገው ነው ይሄን አንቀጽ ያመጣው? እና ሙሉን አንብበውና ደግሞ ክርስትና ከፈለክበት ቦታ ይነበብልህ። ከየት ጀምሮ ይነበብ? የአይሁዶች እና የክርስቲያኖች ነበረ መጽሐፍ ከዛ በፊት ነበረ ስትሉ የትኛው ጋር ነው የአይሁዶች እና የክርስቲያኖች ነበረ ያለው? በማስረጃ ብንሄድ ይሻላል። ኦኬ ችግር የለም። እሱ ጥሩ ነው። እኛም እኮ እየጠየቅን ያለ ነው። አሁን ክፍሉ ምንድን ነው የሚለው? ያወረድነውንም መጽሐፍ የተወረደው ከፊታችን በሁለቱ ጭፍሮች ላይ ብቻ ነው፣ እኛም ከንባባቸው ዘንጊዎች ነን ነበርን እንዳትሉ ነው ይላል አለ ይሄ ክፍል። አልሐምዱሊላህ። እሺ ትንሽ ዝቅ አድርገውና ክርስቲያን አንዴ ዝቅ አድርገው፣ ከላይ ያለፍከውን ዝቅ አድርገውና አይደለም ወደ ዝቅ አድርገው። ይህም ዱላውን አታሳይ ክርስቲያን፣ እስክሪብቶ አታሳይ። ይህንንም ያወረድ ነው የሆነን የተባረከ መጽሐፍ ነው፣ ተከተሉትም ይታዘንላችሁም ዘንድ ከክደት ተጠንቀቁ ይላል። ይህን ያወረድ ነው ያለው ቁርአንን ነው አይደለ? እሺ ነው አይደለም? እሺ አዎ ነው።
ስለዚህ ይህንንም ያወረድነው የሆነን የተባረከ መጽሐፍ ነው፣ ተከተሉትም ይታዘንላችሁም ዘንድ ከክደት ተጠንቀቁ አለ። ስለዚህ ስለ ቁርአን ነው እያወራ ያለው። ስለዚህ ቁርአን ተሰጥቷችኋል፣ ይህንን ተከተሉት እያላቸው ነው ማለት ነው አይደለ? ከላይ ያለው ሪስ ቁርአንን ነው የሚያመላክተው። እሺ አንዴ ዝቅ አድርገው እንትና ክርስቲያን አንዴ ዝቅ አድርገው። ከዚያም ለሙሳ በዚያም በመልካም በሰራው ላይ ጸጋችንን ለማሟላት ነገርንም ሁሉ ለመዘርዘር መጽሐፉን ለእስራኤል ልጆች መሪና እዝነት ይሆን ዘንድ ሰጠ ነው። እርሱ በጌታቸው መገናኘት ሊያምኑ ይከጅላል። እነርሱ ነው የሚለው። የቱ ጋር ነበርኩ? እነርሱ በጌታቸው መገናኘት ሊያምኑ ይከጅላሉና፣ ስለዚህ ለነዚያ መጽሐፍ ተሰጣቸው አይደለ? አሁን ለሙሳ ተውራት ማለት ነው። ከታች እየዘረዘረ ያለው እዚህ ጋር የተናገረውን ነው። እዚህ ጋር የወረደውን መጽሐፍ ነው ከታች እያመጣለ ያለው እዚህ ጋር። ከዚያም ለሙሳ በዚያ መልእክት በሰራው ላይ ወይም ጸጋችንን ላሟላለት ነገርም ሁሉ ለመዘርዘር መጽሐፍን ምን አደረግን ነው የሚለው? መሪ እዝነት ይሆን ዘንድ ሰጠነው አለ። ለማን የሰጠው? ለሙሳ። ለሙሳ የወረደው ቁርአን ነው አይደለም? ከታች እየዘረዘረ ያለው ደግሞ ስለሱ ነው እንጂ ስለ ቁርአን ስለሱ አይደለም። ለሙሳ ሰጠው። ይሄንን በደንብ አስተውል። ለሙሳ ይሄንን ከሰጠው በኋላ እየተረከ እኮ ነው። በሙሳ ጊዜ ያለ ሳይሆን አሁን ለሙሐመድ እየተረከለት ነው። ለሳቦቹ እየተተረከ ነው። ይሄ ክፍል ራሱ ምን እያለ ነው? በፊትህ እንዲሰጠን ነበር መጽሐፍ እያለ እየነገራቸው ነው። በደንብ አስተውል። ከዚያም ለሙሳ በመጣው አንቀጽ ላይ ደግሞ እያወራ ያለው ስለ ቁርአን ነው ወይስ እዚህ ጋር ስለተናገረው ለሙሳ ለተሰጠው ቁርአን ነው? ለሙሳ ለተሰጠው መጽሐፍ ነው ወይስ ስለ ቁርአን ነው እያወራ ያለው? ቀጥሎ ባለው አንቀጽ ዋና ጥያቄ ይሄ ነው የኔ። ቀጥል። እሺ ያውልህ እንደዚህ ይላል። ከዚያም ለሙሳ ካለ በኋላ በደንብ እንትን በል፣ በደንብ አስተውል። ከዚያም ለሙሳ በዚያም መልካም። እኔ አንተ ባልከው ብስማማ ምንም አይጎዳኝም። ራስን ስለሚጎዳህ ነው እየደገፍኩ ያለሁት። ግልጽ እንዲሆንልህ ስለፈለግኩ ነው እንጂ አንተ ባልከው ተስማምቼ መሄድ እችላለሁ። ከዚያም ለሙሳ በዚያም መልካም በሰራው ላይ ጸጋችንን ለማሟላት ነገርን ሁሉ ለመዘርዘር መጽሐፉን አንዴ ፈቲያ ሙይታርክ ለመዘርዘር መጽሐፉን ለእስራኤል ልጆች መሪና እዝነት ይሆን ዘንድ ሰጠ ነው። እነርሱ በጌታቸው መገናኘት ሊያምኑ ይከጅላሉ። ስለዚህ መጽሐፍ ተሰጠው ለማ ለነዚያ በደንብ በል። ለነርሱ ማለት የሩቅ ነው። እነዚያ እነርሱ ከተባለ ርቀትን የሚያሳይ ነው አይደለ? ሰርድ ፐርሰን የሚያሳይ ነው። አሁን ቁጥር 52 ላይ 55 ስታየው ደግሞ ይህም አለ ያንን ሳይሆን ይህ ቀደም ስለነዚያ ነበር እያወራለሁ። አሁን ደግሞ ይህም ያወረድ ነው የእናንተ ይህም ያወረድ ነው የሆነ የተባረከ መጽሐፍ ነው፣ ተከተሉትም ይታዘንላችሁም ዘንድ ከክደት ተጠንቀቁ። የትኛውን ነው ተከተሉት የተባለው? ከላይ ለሙሳ የተሰጠውን ይህንን ይሄ ጥቅስ ከላይ ቢመጣ ነበር። አሁን 154 ላይ ይሄ ሀሳብ ቢመጣ ነበር ስለ ቁርአን ሊሆን የሚችል ነው። አሁን ከላይ ለሙሳ የተሰጠው መጽሐፍ እንጂ ያለው ተስማማውልህ፣ ከላይ ያለው እየዘረዘረልህ ያለው ተስማማውልህ። እሺ ተስማማው። ስለዚህ ከላይ ያለውን መጽሐፍ አንድ ያስገባል። ጣልቃ ትግባ። ደግመህ ማይክ ካነሳ ወርዳለሁ። ተራ እንጠብቅ። ስለዚህ በምን እመኑ እያለህ ነው ማለት ነው? በተውራት እመኑ እያለህ ነው አይደለ? መልካም። ቁጥር 56 አድርገው። አሁን ይህንን አሁን አስረዳኝ። እሺ ምንድን ነው የሚለው? ያወረድነው መጽሐፍ የተወረደው ከፊታችን በሁለቱ ጭፍሮች ላይ ብቻ ነው፣ እኛም ከንባባቸው ዘንጊ ነበርን እንዳትሉ ነው ይላል። የትኛው መጽሐፍ ወርዶ ነው ሙሐመድን ያወረድነው? መጽሐፍ በእነኛ ላይ ብቻ የተወረደ ነው እንዳትል ነው ያወረድንልህ እያለ ያለው የትኛውን መጽሐፍ ነው? አሁን ከረሱል ሰለላሁ ዐለይሂ ወሰለም ከሱ በፊት የነበሩ ነቢያቶች ያገኙት መጽሐፍ አለ አይደለ?
ለነሱም ተሰጥቷል። ለኔ ብቻ ነው አምላክ። አሁን ለምሳሌ አላህ ላንተ ብቻ አይደለም ይሄን መጽሐፍ እየሰጠ ያለው ከዚህም በፊትም መመሪያ የትኛው መጽሐፍ? ይሄ መጽሐፍ የምትለው ከየት አመጣ? ይሄ መጽሐፍ ሚል የለም ብለኸኛል እኮ የሙሳን ነው ብለኸኛል። ወርደዋል እኮ እንጂል ተሰጥቷል። ለምሳሌ እንጂልማ እንደተሰጠ ተስማማሁኝ። እሱ ተውራት ተሰጥቷል። ለተላላቅ የተሰጠ መጽሐፍ አለ አይደል? ከላይ የተጠቀሰ መጽሐፎች አሉ አይደል? አልሐምዱሊላህ። ቆይ አረጋጋው። እሱንማ ተስማማው። ያወረድነው መጽሐፍ የተወረደው ከፊታችን በሁለቱ ጭፍሮች ላይ ብቻ ነው እንዳትል፣ እኛም ከነባባቸው ዘንጊዎች ነበርን እንዳትሉ ነው አለ። ወደ ዋና ፖይንት ልመልስህ፣ ብዙም ፖይንቱ ስላልገባ እዚህ ላይ ሁለቱ ጭፍሮች እነማን ናቸው? ሁለቱ ጭፍሮች ማን ናቸው? ሁለቱ ጭፍሮች ላይ ብቻ ነው ያወረድነው ያለው አልገባኝም። ግን ለአንተ ብቻ መጽሐፍ አልተሰጠምና ችግር የለውም እኮ ለሁለቱ ጭፍሮች ፖይንቱ ስላልገባ ነው። ከአሁንም እንትን ጊዜን እየገደልክብኝ ያለው ማከራከር እየተከራከርከኝ ስለሆነ ሁለቱ ጭፍሮች ነው የተሰጣቸው መጽሐፍ ለእነሱ ብቻ እንዳትል ነው ለአንተ የሚወረደው እያለው ነው። ሁለቱ ጭፍሮች ማና ማን ናቸው መጽሐፍ የተሰጣቸው? ስማ አንድ አስገባኝ ፕሊዝ፣ ተራን ጠብቅ። ይሄንን ከኔ የሚሻሉ ወንድማሞች ካሉ ሊያስረዱ ይችላሉ እዚህ ጋር ያለበትን ቦታ አልገባኝም። ግን ከኔ የሚሻሉ ወንድሞች ካሉ ሊያስረዱ ይችላሉ። እሺ አንድ ሚታር እኮ አንድ ሚታር ጋር እሺ አንድ ሚታር ገለን ፈቲ ቀጥል። እሺ ፈቲ አባት ሄሎ፣ አይሰማም? አንተ ጥሩ ነገር ማስተማር በጥሩ ስነ ምግባር ማስተማር አችልም? ሰው አስጠያፊ ነገር ሳትናገር የምን አስጠያፊ ነገር? ቁርአን ሲነበብ አስጠያፊ ይመስላል። አንተ ቆይ እኔ የምልህ አንተ ያለ እውቀት ያለ ደረጃ ለምንድን ነው የምትሄደው? ከኋላ ጀማህን ያወሩትን እስኪ ሰብሰብ በባሉና ምን እኮ የምታወሩት ፍራንክ ፍለጋ ነው አልጦርነት የምታውጀው? የምን ጦርነት ነው? ተው፣ በሰው መሀል በቃ ልዩነት አትፍጠር። አንተ መች እንደምትሞት እኮ ምንድን ነው የምታወራው? ወንድማችን ምንድን ነው የምትለኝ? ምንድን ነው ተሰብስባችሁ ምንድን ነው የምታወሩት? ጀማ ናቸው እኮ ብዙ ነው እያወሩ ያሉት። እንዴ እድል ስጡኝ ብለህ መጽሐፉ የተሰጣቸው ማናቸው ሲባል መጥፎ ነገር አታውራ፣ ጦርነት ምናምን ትላ። የምን ጦርነት ነው የምታወራው? ቁርአኑ ሲነበብ ጦርነት ይመስላችኋል እናንተ ሰላማዊ ስለሆናችሁ። ምክንያቱም ሰላማዊ የሆናችሁ ደግሞ በኢትዮጵያዊ ባህል በክርስትናው እሴት ስላደጋችሁ ነው የሚረብሻችሁ። እኔ ቁርአኑን ያነበብኩት። ስለምን ስድብ ነው የምታወራው? ቁርአኑ ስድብ ከመሰለ ቁርአንህ ነው በቃ ስድብ የሚሆነው። ፈቲ አባት ፈቲ ምንም ላደርግ አልችልም። ጀማዎችም ሜይ ቢ ንገራቸው እያፈጠራችሁ ከሆነ ወይንም እየቃማችሁም ከሆነ ሌላ ስራ አለ። እኛ ጋር አንዳንድ አይነት ሰው ስራ የሚሰራ አለ እዚህ እኮ። አሁን እሱ ይሄንን ክፍል ታውቁታላችሁ። አንተ ጅማ መጣባ እንዴ? እመጣለሁ። አትመጣም። እኛ ደግሞ ልባችን ታውቃለህ፣ ዓለም ላይ የታወቀ ነው ጅማ ሰው። ጅማ የት አካባቢ? መርካቶ ልምጣ? የቱ ጋር? ጅማ አንተ ብቻ ጅማ እንጂ ፈረንጅ አራዳ የት አካባቢ? ቀጠሮ አስፈልገውም። አንተ እስኪ ትክክለኛ በራስህ የምትተማመን ከሆነ በራስህ የምትተማመን ከሆነ እውነተኛ ሰው ከሆንክ እና እስኪ ያለበት ቦታ መተህ ንገረን እስኪ። አንተ አንብብ። እኔ ምን አደርግልሃለሁ? እኔ ምን እሰራለሁ? ማስገባት ነበረብኝ። ሙስሊም አይደለም ኦርቶዶክስ ነበር። አንተን ከኛ ላይ አፉን ማሳዝ ነበረብህ አንተ። እኛ ደግሞ እነሱን ነው የምንደግፈው። አንተ የምትጨማለቅብን ማለት ነው። ስንት ሰው ናችሁ የምታወሩት? ከኋላ ላለው ነው አሁን እያወራ ያለው። ፈቲ አይደለም። እኛ ብዙ ሰው ነን፣ ብዙ ሰው ነን። ሌላ የሚነግረው አለ። እኛ ብዙ ሰው ነን። ይሄ ኡፌ ነው ኡፌ ሰው ነቀምት ሰው እኮ ነው። የት መስጊድ ናቸው? የመስጊድ ናቸው። አንተ ስለ መስጊድ አታንሳ። ስለ መስጊድ፣ ስለ እስልምና፣ ስለ ነብዩ መሐመድ አንተ ደረጃም አይደለም። አንደኛ ንጽህና የለም፣ ወዱ አላረክም። ስለ ቁርአን ታወራለህ። የራስን ሃይማኖት ጠንቅቀህ ማትዝ ምን ብለህ አታፍርም? ፍራንክ ፍለጋ አንተ እዚህ ዝም ብለህ በጣም ታስቀያለህ። በእንዴት አድርገህ ትስቃለህ? አንተ ሙሉ እኮ ናቸው መስጊድ ነው። ብዙ ነገር ይጎላል እኮ ተራዊ እንዲሰግዱ ወደው እኮ ነው ታሰረ ተፈለገ ነበር ማለት ነው። ባስራ ማስተፋ የለም ማውጫ ጋር እኮ ነው። ጥላ ነገር ነው። ማንን አስገብቶ ያው ደንበኛ ነው ከኛ ጋር። እኛ ጅማዎች ታውቃለህ፣
እኔ የምለው ግን ስለ ሙሐመድ ሰለላሁ ዐለይሂ ወሰለም ስለ ምግባራቸውን ባህሪያቸውን ብታቅ ማለት ነው እንደዚህ አፍን ባልክፈት። እሺ ፈቲ አቤት። እሺ አንድ ነገር ተስማማለህ? እሺ እስቲ ባህሪያቸው ብለኸኝ ነበር። ባህሪያቸውን ብታቅ ብለሃል አለ። ባህሪያቸውን ብታቅ እንዳታደርግም ብለሃል። ከባህሪያቸው አንድ ድሃ ወዳጅ፣ ሲሰጡ የማይፈሩ ኡመቴን እንጂ ራሴን ነፍስ የሚያይሉ። ውሸት ቁርአን ፈትልኝ 81 ላይ 4 አንተ ዝም ብለህ ለምሳሌ ምን አለ መሰለህ ውስጥ ያለ ሰው ማለት ሙስሊም የሚመስል ዳህ እንደሚጠላ ላሳየህ። አዳምጠኝ። የሙስሊም ፕሮፋይል አንተ ደቀ መዛሙርቶች አለ የአንተ ተከታዮች ቁጭ እያሉ ወይ ስሙ አህመድ ወይ መሐመድ እያለ ማለት ነው። አዳምጥ። እሺ ነብይ ዳህን አይወድም። ፊቱን አጨፈገገ ዞረም እውሩ ስለመጣበት እውር ሲመጣበት ለማኝ ሲመጣበት ፊቱ የሚያጨፈግግና የሚዞር ነው። ለምን ትዋሻለህ? 93:8 አንዴ ክፈት። 93:8 አካባቢ እኔ ግን የሚገርመው ዳህ ሲመጣበት ፊቱ የሚያዞር ነው። ለምን ትዋሻለህ? ራሱ ሱራ ሲጠራ ማለት ነው። ሱራ ሲጠራ የማይገናኝ ሱራ፣ የማይመሳሰል ሱራ እኔ ከዚህ ሱራ ትላል። እስቲ ራስህ ሃይማኖት እስቲ ምንድነው? እስቲ ንገረኝ ቅድሚያ ምንድን ነው? አይ ፕሊዝ ለማምጮ እኔ እኮ አልገባኝም እኮ ዳህ ይወዳል አልከኝ። አይነ ስውር ሲመጣበት ለማኝ ሲመጣበት ፊቱን አጨፍግጎ የሚያባር ፕሊዝ ራሱ ዳህ ስለነበረ ራሱ አዳምጥ። ራሱ ዳህ ነበረ። ዳህ ሲመጣበት ራሱ ዘርፎ ካገኘ በኋላ ዳህን የሚደብረው ነበረ። ስለዚህ ምንድን አንድ ጥራ ሙሐመድ ሰለላሁ ዐለይሂ ወሰለም ዳህም አይደለም ዳህም አይደለም ይላል። ፊት ተከፍቶልሃል። የሳትኮን ሀገኘ ስለ ሰው አዳምጥ። አትዝጋኝ፣ ድምጼን አትዝጋኝ። ለምን ትዘጋኛለህ? የራስህን ብቻ አዳምጣ። ይኸውልህ ደሃ አይደለም አልከኝ፣ ደሃ ነበረ። የአእምሮ ደሃ ማለት እኮ የመብላት ያጣለን። ደሃ ማለት የስነ ምግባር የአእምሮ ደሃ ነው። አንተ ደሃኛ ምንለው ሌላ ሞክር። ለሰው ልጅ ጥሩ ነገር ማድረግ ያልቻለ ጥሩ ንግግር ያለው ሰው ደሃ ነው። እኛ የቁስ ደሃ ማለት ፍሪሳት በቃ ድምጦነን ቀንሰው ሱራ 4 ለሙስሊም ይሄ ግዛዊ ነው። ገባ? ግዛዊ ነው ይሄ። እኛ አቦ ተስገባይ ከማፊ ይታሪ እኔን ትማም ያስጨው ይኸውልህ በነገራችን ላይ ድሃ ማለት የገንዘብ ድሃ አይደለም የአእምሮ ድሃ ነው ብሎናል። እዚህ ጋር ለሙሐመድ ነው ድሃ መሆን አገኘህ አከበረህም ያለው ሙሐመድ ነው የአእምሮ ድሃ እያለ ያለው። ከፍ አድርግልኝ አንዴ፣ ዘጠነኛውን አድርግልኝ። ዘጠነኛውን አያ ድሃን እንዴት እንደሚጸየፍ ላሳየው። በእናትህ አዳምጥ፣ አትጨማለቅ አንተ። ድሃ መሆን አገኘህ አከበረህ። ድሃ መሆን አገኘህ የቲምንም አትጨቁን የተባለበት ምክንያት ምንድነው? ድሃዎችን ስለሚጨቁን ነው። ዛሴት ምንድነው እሱ እንትምጥረው አሁን ቶፒኩ ላይ ታወራለህ፣ ከስር ትሆናለህ በክብር መስጊዱ ስላለህ ነው እስካሁን ያቆየውህ እንጂ ብዙ ስለሆናችሁ ነው እስካሁን የታገስኳችሁ። ተራዊ ልሰግዱ እንደገባችሁ አውቃለሁ። ኤኔስ ቶፒኩ ላይ መለሰው ሱራ 6 156 ና ይበርስልኝ መዝሙር ዲያቆን እንኳን እንዳመጡ ድምፅን ከፍ አድርገህ አታውራም። እኔ መስጊድ አይደለሁም፣ እኔ መንገድ ላይ ነኝ። ምንድነው የሚያስጨው ታዲያ? መንገድ ላይ አድርገህ ታወራለህ። አያ ታደለመረብቸው እኔ የሚረብህ መንገድ ላይ ነኝ። ስማ መስጊድ ውስጥ ድምፅን ከፍ አድርገህ አታውራም። ሙስሊምን ብታቅ ታለቅስ ነበር። እስልምናን ብታቅ አንተ የመጣው በጥላቻ ነው። በጥላቻ የመጣ ሰው ደግሞ በፍቅር ሰብኮም አችልም። ቅድሚያ የመጣው አንተ ጥላቻ ነው ያለው። እውነት ነው። ልብ ላይ ያለው የእስላም ጥላቻ እውነት ብለሃል። ማልቀስ ነበረብኝ። እያለቀስኩ ነበረ። እንደዚህ አይነት ድንቁርና ውስጥ ተቀምጣችሁ ሳይ እያለቀስኩ አለመስበኬ ስህተቴን የሚያሳይ ነው። እውነት ብለሃል እና ፈቴ አባት ከስር ሆነን ተማር። እናመሰግናለን። ኤኒዌይስ ዲያቆን ደህና መጡ። ቆያችሁኝ። ፎዬ ሰላም ነው ልንሎላችሁ። እንኳን አካውንት ተከፈተ። ማማዬ ክርስቲያን፣ ዴቫ ሁላችሁንም ሙስሊም ወገኖቻችንን ሰላም ብያለሁ። ሰላም ብለናል እኛም። ኤኒዌይስ ቶፒኩ ላይ አውሩ። ጀስ ንዴቱን ተዉት ለጊዜው። ቁርአኑ የተከፈተው ለጊዜው ሌላ ምንም ነገር ያልነው የለም። ምንም ያበሳጨ የለም። የጠየቅናችሁም ቁርአኑን ነው። ሀይ ምንም ያናድን ነገር የለም እና ቶፒኩ ላይ ማውራት የሚችል አቡ
አቡ ወይንም ኢብራሂም አለ። ማን ናቸው? ከመሐመድ በፊት የተሰጣቸው መጽሐፍ ሁለቱ ጭፍሮች እነማን ናቸው? እስልምና አለ ከመሐመድ በፊት? ማን ናቸው እነኛ ጭፍሮች? እሺ እፎይ አንዴ እስቲ ቀጥሎ ያለውን እንትን አሳየኝና። ኦኬ ቀጥሎ ያለውን አሳየው። እሺ ወይም እኛ መጽሐፉ በእኛ ላይ በተወረደ ኖሮ ከእነርሱ ይበልጥ የተመራን እንሆን ነበር እንዳትሉ ነው አለ። ዊች ሚንስ መጽሐፉ እኛ ቀድሞ ተወርዶልን ቢሆን ኖሮ እንመራ ነበር እንዳትሉ የተባለው አስቀድመው ለሁለቱ ጭፍሮች መጽሐፍን ስላወረደ ቁረይሾችን ደግሞ አላህ ምን እያላቸው ነው? እኛ መጽሐፉ በእኛ ላይ በተወረደ ኖሮ ከእነርሱ ይበልጥ የተመራን እንሆን ነበር እንዳትሉ እያለ እየነገራቸው ነው። አሁን ምን አድርጌላችኋለሁ ማለት ነው። ስለዚህ ከጌታችሁ ግልጽ ማስረጃ ወይም መምሪያ እዝነትም በእርግጥ መጣላችሁ። ምን መጣላችሁ? ማስረጃ መምሪያ የተባለው ቁርአንን ማለት ነው። በአላህም አንቀጾች ካስተባበልና ከእርሷም ከዞረ ሰው ይበልጥ በዳይ ማን ነው? ስለዚህ አሁን ካወረድኩት አንቀጽ እንዳትበድሉ፣ እንዳታስተባብሉ እያለ እየነገራቸው ነው። ለምን? አስቀድሞ በሁለቱ ጭፍሮች ላይ መጽሐፍ ስላወረደ ማለት ነው። አሁን እኛ ጥያቄ እነዚህ ጭፍሮች እነማን ናቸው ነው። አልሐምዱሊላህ ወጣ። የአልሐምዱሊላህ አላውቀውም። ይህን ቶፒክ አለኩ አቡ ማን ነው የሚለው? አቡ ሙገፊር አቡ መግፊራ ኢስላም አለ። ኢስላም አለው። እሺ ቀጥል። ሰምተሃል ጥያቄው? ሎክ መጽሐፍ ከሌላችሁ ሙስሊም ልትሆኑ አትችሉም። ሁለቱ ጭፍሮች የተባሉት ክርስቲያንና አይሁዶች ናቸው። ክርስቲያኖችና አይሁዶች መጽሐፍ አላቸው። ሁሉም ሙፈሲሮች ማን ናቸው የመጽሐፉ ሰዎች የሚለውን የፈሰሩት ምን ብለው ነው? ክርስቲያኖችና አይሁዶች ናቸው። ስለዚህ ክርስቲያንና አይሁዶች ከሆኑ የመጽሐፉ ሰዎች ሙስሊሞች የሉም ማለት ነው። በጊዜው ሙስሊሞች የሚባሉ የሉም ማለት ነው። ሙሐመድ በማወቅም ሆነ ባለማወቅ መጽሐፍ ያላቸው በመጽሐፉ ሰዎች የሚባሉት እነማን ናቸው ብሎ ነው ያለው? አይሁዶችና ክርስቲያኖች። እነኛ አይሁዶችና ክርስቲያኖች ደግሞ በያዙት በዛው መጽሐፍ እንዲመሩበት እንዲሰሩበት ትእዛዝ ሰጥቷል። ሱራ 5:44 አንዴ ክፈትላቸው። ሁለቱ ጭፍሮች ላይ ተሰጥቷቸዋል። ሙሐመድ ኢንቴንሽኑ ምን መሰላችሁ? በጊዜው አይሁዶችም መጽሐፍ አላቸው፣ ክርስቲያኖቹ መጽሐፍ አላቸው። አሁን የቀረው ማን ነው? እኛ መጽሐፍ የለንም። ስለዚህ እኛ ደግሞ ቁርአን ከዛኛው ከመጽሐፍ ቅዱስ ጋር የሚስማማ ትርጓሜ የሆነ እነሱ በራሳቸው ቋንቋ አላቸው፣ ለእኛ ደግሞ በአረብኛ የሆነ ተረጎምኩላቸው አይነት ስታፍ ነው የተጫወተው የነበረው። እነሱም አላቸው እንደዛ መጽሐፍ፣ እናንተ ደግሞ ይኸው በአረብኛ አላችሁ። እናንተ በአረብኛ አላቸው፣ እነሱ በራሳቸው እዛኛው ስላላቸው። ስለዚህ እነሱም በዛ ባላቸው ይፍረዱ፣ እኛም ባለን እንፈርዳለን። የመሐመድ አቋም ያ ነው። ሶስቱን ሴክቶች ሁለቱ ቀድሞ ተሰጥቷቸዋል። አሁን ሶስተኛው ደግሞ እኛ ነን። እኛም ተውራትን በውስጧ መሪና ብርሃን ያለባት ስትሆን ሉክ እኛም ተውራትን በውስጧ መሪና ብርሃን ያለባት ስትሆን አወረድን። እነዚያ ትእዛዛትን የተቀበሉ ነቢያት ትእዛዛትን የተቀበሉ ነቢያት በእነዚያ አይሁዳውያን በሆኑት ላይ በእርሷ ይፈርዳሉ። በማ በተውራት ማለት ነው። እነኛ አይሁዳውያን ይፈርዳሉ። በምን? በተውራት ምን ይላሉ? ይፈርዳሉ። ቁጥር 7 አድርገው 47። ስለዚህ ተውራት ባለቤቶች በተውራት እንዲፈርዱ ተነገረ ማለት ነው። አንደኛው ሴክት ወይም ደግሞ አንደኛው ምንድን ነው የሚባለው በአማርኛው? አንደኛው ክፍል ማለት ነው። ሁለቱ ሴክቶችን ነበረ ቅድሞ የወረደላቸው የተባሉት አይደለ? አሁን አንደኞቹ አይሁዳውያኖቹ እነኚህ ሴክቶች በተውራት እንዲፈርዱ ተባለ። ሁለተኛው ደግሞ
የእንጅል ባለቤቶች በውስጧ አላህ ባወረደው ሕግ ይፍረዱ። ሁለተኞቹ ደግሞ አይሁዳውያን መጡ ማለት ነው። ሶስተኛው ደግሞ ቁጥር 8 አድርገው ወደ አንተ መጽሐፉን ከበፊቱ ያለውን መጽሐፍ አረጋጋጭ በእርሱ ላይ ተጠባባቂ ሲሆን በእውነት አወረድን ይላል። አሁን ስለዚህ ለነኛ ተውራት ተሰጣቸው፣ በተውራት እንዲፈርዱ አይሁዶች። ክርስቲያኖች ደግሞ ኢንጅል ተሰጣቸው፣ በኢንጅል እንዲፈርዱ። ሙስሊሞች ደግሞ ቁርአን ተሰጣቸው፣ በቁርአን እንዲፈርዱ። ስለዚህ 3 ሴክቶች ወይም ደግሞ 3 ጎሳዎች አሉ ማለት ነው። ስለዚህ 656 የሚናገረው ከ56 ጀምሮ የሚናገረው ይህንን ነው ማለት ነው። የቀደሞቹ እነኛ መጽሐፍ ተሰጥቷቸዋል። ስለዚህ እኛ ደግሞ አሁን ሙስሊም ተብለናል። አሁን መልስልኝ የቀደሙ ቦታ ላይ 56 ፈቲያ ቆይ መጽሐፉ የተወረደው ከፊታችን በሁለቱ ጭፍሮች ላይ ብቻ ነው። እኛም ከንባባቸው ልብ በሉ፣ እኛም ከንባባቸው ዘንጊዎች ነበርን እንዳትሉ ነው አለ። ስለዚህ ለእነሱ የተሰጣቸው ለማ የተውራት ባለቤቶች በተውራት እንዲፈርዱ፣ የተውራት ባለቤቶች ምን እንዳይሉ በተውራት እንዲፈርዱ፣ የኢንጅል ባለቤቶች ደግሞ በኢንጅል እንዲፈርዱ ማለት ነው። ይህንን ካለ በኋላ ምን አለ? ከዛ በኋላ ይህንን ካደረገ በኋላ ምንድነው እሱ ያለው? ስለዚህ እነሱ ተሰጥቷቸዋል፣ እነሱ ወርዶላቸዋል መጽሐፍ፣ እኛ ካልወረደም እንዳትሉ ለእናንተም ወረደ። ከፍ አድርገው ትንሽ። ወይም መጽሐፉ በእኛ ላይ በተወረደ ኖሮ ከነሱ ይበልጥ የተመራን በሆን ነበር እንዳትሉ ነው። ስለዚህ ለእናንተ የተወረደው እነሱ መጽሐፍ ተሰጥቷቸዋል፣ ተውራትና ኢንጅል የሚባል እኛ መጽሐፍ አልተሰጠንም፣ አልተወረደልንም፣ አልገባንም፣ በቋንቋችን አልተነገረንም እንዳትሉ ለእናንተም በቋንቋ ግልጽ በአረብኛ ሆነ መጽሐፍ መጣላችሁ ነው። ኢምፕሊኬሽኑ ያ ነው። ስለዚህ ጌታችሁ ግልጽ ማስረጃ መመሪያም እዝነትም በእርግጥ መጣላችሁ። በአላህም አንቀጾች ካስተባበለና ከእርሷ ከዞረ ሰው ይበልጥ በዳይ ማን ነው? እነዚህ አንቀጾቻችንን የሚተዉትን ይተዉት በነበሩት ምክንያት ብርቱን ቅጣት በእርግጥ እንቀጣቸዋለን ይላል። ከፍ አድርገው ከፍ አድርገው ኖ ከፍ አድርግ 63 አካባቢ ኦኬ። ከዛ ስለዚህ ለእነሱ ወርዶላቸዋል፣ ተውራት ተሰጥቷቸዋል፣ ለእነሱ ተወርዶላቸዋል፣ ኢንጅል ተሰጥቷቸዋል። አሁን ለእኛ ደግሞ አዲስ መጽሐፍ መምጣት አለበት ነው። አዲስ መጽሐፍ መምጣት አለበት። ስለዚህ ለእርሱ ተጋሪ የለውም። በዚህም በማጥራት ታዘዙ፣ እኔም የሙስሊሞች መጀመሪያ ነኝ በል። ስለዚህ ለእነኛ መጽሐፍ ተሰጣቸው፣ ለሙስሊሞች፣ ለክርስቲያኖች፣ ለአይሁዶች ተሰጥቷቸዋል ኦልሬዲ በፊት ለነበሩት። አሁን የሚቀረው ምንድነው? አዲስ መመስረት አለብን ነው። አዲስ ሃይማኖት መመስረት አለበት። ከነኛ ጋር የሚስማማ እንትኑ ስሙ ግን አዲስ ይሆናል። ማን ሚል ይኸው እዛው ክፍል ላይ ምን ይለዋል? እኔም የሙስሊሞች መጀመሪያ ነኝ በል። ሰው ለእነኛ ተሰጥቷቸዋል መጽሐፍ፣ ለእኛ ደግሞ አሁን መጽሐፍ ይሰጠን በአረብኛ የሆነ። ስለዚህ የሙስሊሞች እኛ ደግሞ ምን እንሆናለን ማለት ነው? መጀመሪያ ነን ነው። መጀመሪያ ነን ምትልበት አለ እዚህ ላይ ኦኬ። ያ ግልጽ ነው በነገራችን ላይ። ስለዚህ ቀድሞ ለነበሩት ሁለቱ ሴክቶች መጽሐፍ ተሰጥቷቸዋል፣ ለእኛም ደግሞ አሁን መጥቶልናል ነው በቃ ፖይንቱ። ስለዚህ ይህን እየተናገረ ነው። አሁን እኛ ጥያቄ ቀድሞ እስልምና ከነበረ የተሰጣቸው መጽሐፍ ምንድን ነው? ፈቲያ ምናልባት ቶፒክ ላይ ማውራት የምትችል ከሆነ መቀጠል ትችላለህ። ፈቲ አሁን ሊማር ነው። ያ ኢስላም አለ ተናደው ከተናገሩ ከዛ በኋላ ሊማሩ ነው የሚሆነው። ሜቢ ግልጽ ነው ቶፒኩ አይደለ? ቶፒኩ ግልጽ ነው። ቶፒኩ ግልጽ
ያ እንግዲህ ምንድነው ይሄ? በኢንተርናል ኤቪደንስ ነው። እስልምና ከመሐመድ በፊት እንደሌለ ሽታውም እንደማይታወቅ ይሄ ኢንተርናል ኤቪደንስ ነው። በኤክስተርናል ኤቪደንስ ግልጽ ነው። እስልምና ከመሐመድ በፊት ሽታውም የለም። አንዲትም አንተ እስልምና እኮ የነበር ነው በተውራትና እንጂል የወረደው አዳም ተግፊት አላቅም ተውራት በሙሴ የወረደው እስልምናን እንጂ ሙሴ ያስተማረው ክርስትናን አይደለም። ሁሱን አስገባ እስቲ እዚህ ላይ ሁሱን አዳምጠኝ። ሙሴ ያስተማረው እስልምና ነው። ግንስ ማየኛ ቁርአን የሚለው መጽሐፉን በረፉት ነው የሚለው። አዳምጠኝ። ጀመር በእኛ የወረደው በዛ የወረደው አንበበ የማተናገር ሙሴ ሲያስተምር የነበረው እስልምናን ነው። አዳምጠኝ። ኢሳ ሲያስተምር የነበረው ኢየሱስ ማለት ነው እስልምናን ነው። ግንሳ ይላል የኛ ቁርአን። ግንስ እነዚህ እስራኤሎች በረዙት ምንን አላህ ያወጣውን ቁርአን እናመሰግናለን አየሩት። ለምሳሌ መጽሐፍ ቅዱስና ሙስሊሞች ማለት ነው ሙስሊሞች በረዙት ቀያየሩት። አዎ ጎበዝ፣ እነኚህ ሙስሊሞች በረዙት ቀያየሩት ብለሃል። ሙስሊሞች በረዙ አይደለም፣ አይበርዙ። ሙስሊም አይበርዙ። ቀጥል። እስላም ቀጥል። ይሰማል? አሁን ይሰማል? እሺ፣ ቅድም ባነሳው ላይ አንቀጽ ላይ እንግዲህ አንቀጹ ለራሱ መጽሐፍ መውረዱን መጥቀሱ ለራሱ እስልምና መኖሩን ነው የሚያሳየው። መጽሐፉን እኮ እያረጋገጠ ነው። መጽሐፉን አውርዶ እንደነበር እየገለጸ ነው። አፕሩቭ እየሰጠ ነው እኮ አፕሩቫል እያረገለ ነው እዛ ጋር። ኦኬ ክፈተው አንዴ ክፍሉን። አንብበውና አስያስረዳን። ያወረድነውንም መጽሐፍ የተወረደውን ከፊታችን በሁለቱ ጭፍሮች ላይ ብቻ ነው ይላል። አይሁድና ክርስቲያኖች ማለት ነው። እኛም ንባባቸው ዘንጊዎች ነበር እንዳትሉ ነው አለ። ዘንጊዎች ነበር እንዳትሉ አውርዶ ነበር እያለ ነው አይደለ? ጎበዝ። ስለዚህ ሁለቱ ጭፍሮች ማን ናቸው? አይሁድና ክርስቲያኖች ማለት ነው። እዚህ ጋር ግን ፖይንት ማወቅ ያለበት አይሁድና ክርስቲያን ሲል ሃይማኖት እየጠቀሰ አይደለም። ጾታ እየገለጸ ነው። በሙሳ ዘመን የነበሩ ጾታ እየገለጸ ነው። ቆይ አዳምጥ። ክርስቲያን ሲል ጾታ ነው፣ አይሁድ ሲል ጾታ እየገለጸ ነው። የሙስሊሞች ጭንቅላት። ስለዚህ መጽሐፉ የወረደው በማለት ነው በሁለቱ ጭፍሮች። እነኛ ሁለቱ ጭፍሮች ደግሞ አይሁድና ክርስቲያኖች ናቸው አይደል? እነዛ ሁለቱ ጭፍሮች የወረደባቸው ህዝቦች ነው የወረዳቸው ህዝቦች ናቸው። ማን ናቸው? እነዛ ህዝቦች ደግሞ አንደኛ በሙሴ ዘመን ማን ናቸው? በሙሴ ዘመን የነበሩትና በኢየሱስ አለይሂ ሰላም ማን ናቸው? ጭፍሮች ነው የተባሉት። ማን ናቸው? በሙሴና በኢሳ ጊዜ የነበሩ ናቸው። በሙሴና በኢየሱስ አለይሂ ሰላም ማን ጭፍሮቹ ስም አላቸው። ጭፍሮቹ ስም አላቸው አይደለ? የላቸውም ነው አላቸው። ለምንድን ነው ሁለቴ ብለሃል? ሶስተኛ መሰለስ ለምን አሳፈረ? ለምን ከበደ? ምን አልኩ? ሁለት ጊዜ እኮ ተናግረዋል። ምንድን ነው ያልኩት? እነኚህ ሁለቱ ጭፍሮች አይሁድና ክርስቲያኖች ናቸው ብለሃል። በአሁኑ ኮንቴክስት ነው ያልኩት እንጂ በድሮ አላህ በአሁኑ ኮንቴክስት ነው የተናገረው ወይንስ በድሮ? ይሄንን ቁርአን አላህ ሲያወራ አሁን ከ1400 በኋላ እናንተ ዲሲቭ በምታደርጉበት በምታጭበረብሩበት ኮንቴክስት ነው የተናገረው ወይንስ ያኔ በጃህሊያ ጊዜ በነበረው በድንቁርናው እሳቤ ጊዜ በነበረው አይነት እሳቤ ነው የተናገረው? ነገርኩ እኮ አላህ እየተናገረ ያለው እነዛ ጭፍሮ የተባሉት አንደኛ በሙሴ ዘመን የነበሩ ህዝቦች፣ ሁለተኛ ደግሞ በነቢዩላህ ዒሳ ወይም ኢየሱስ አለይሂ ሰላም ጊዜ የነበሩ ጭፍሮች ናቸው የተባሉት እዚህ ጋር። ኦኬ
በዛ ጊዜ እንዳልሆነ በምን ታውቀዋለህ መሰለህ? እኛም ከንባባቸው አዳም ለምን ይሄን አንቀጽ መጥቀስ አስፈለገ ነው እኮ እስልም ለምንድን ነው ጥቅሱ የምንጠቅሰው? ራሱ አለኛ ክርስቲያን አለ እና ካይና ተዳንተ እየሰማኝ ነው? ይሰማል። ኢስላም ማልቀጥል ያ መጽሐፉ የተወረደው ከፊታችን ማለት ምን ማለት ነው? ከፊታችን በሁለቱ ጭፍሮች ላይ ብቻ ነው። እኛም ከንባባቸው ዘንጊዎች ነበርን እንዳትሉ ነው ይላል አይደለ? እያነቡላቸዋል አያነቡላቸውም ነበር? ያነቡላቸዋል። ሙሐመድ በኢሳ ጊዜ ነበር እንደ ነበረው? በሙሳ ጊዜ ነበር እንደ ነበረው? ማን ነው እየተረከለት ያለው? አላህ እንደ እየተረከለት ያለው እና ሰዎቹ ታዲያ በመሐመድ ጊዜ የነበሩ ሰዎች ናቸው አይደሉም? እነኚህ ሰማኝ ቆይ እኛ ዘንጊዎች ነበርን እንዳትሉ ቁርአን ወረደላቸው የተባሉ ሰዎች በሙሳ ጊዜ ነበሩ እንደ እነኚህ ሰዎች? ያስታወሳል እኮ በአላህ ጊዜ በሙሳ ጊዜ ነበሩ እንዴ? በመሐመድ ጊዜ የነበሩ ሰዎች በኢሳ ጊዜም ነበሩ እንዴ? በሙሳ ጊዜም ነበሩ እንዴ? አይደለም። በዛን ዘመን የወረደውንም ስለዚህ አሁን እየነገረ ነው። እንደገና ደግሞ ኢስላም ለምን ትከራከረኛለህ? መጽሐፉ ከሁለቱ ውጭ የተሰጣቸው የሉም። መጽሐፉን የሚያነቡት መጽሐፉ ባለቤቶች ክርስቲያንና አይሁዶች ናቸው አይደለ? ታዲያ ለምን ጊዜ የምገለው? ለምን ትከራከረኝ ዝም ብለህ? ስለዚህ መጽሐፉ ባለቤቶች የሚባሉት መጽሐፉ ተሰጣቸው የሚባሉት አይሁድና ክርስቲያኖች ናቸው። የእኛ ፖይንት አሁን ምንድነው? እሱ ለአይሁዶችና ለክርስቲያኖች መጽሐፍ ተሰጥቷቸዋል። ኦራይት። ከዛ በኋላ ደግሞ ለሙስሊሞች የተሰጠ ማለት ነው። እኔም የሙስሊሞች መጀመሪያ ነኝ በል ይለዋል እዚሁ ላይ 63 ላይ አድርገው ከፍ አድርገን እናንተም ተሰጣችሁ። ይኸው ለነሱ ተሰጥቷቸው እሱ በአንጻራዊነት የተጠቀሰ ነው። አንጻራዊ ይባል የለም። በአንጻራዊነት መጀመሪያ በአንጻራዊነት አንጻራዊ መጀመሪያ ና አላህ በአንጻራዊነት አንድም ቦታ ቁርአን ውስጥ የተናገረው የለም። አዳምጥ። እስላም የመጀመሪያ ነኝ የምትለው በአንጻራዊ ነው ያለበት። ለምሳሌ አዳምጥ። አንድም ቦታ ላይ ቁርአን ግልጽና የተብራራ ነው፣ ለነገሮች ሁሉ ገላጭ ነው። በአንጻራዊ የተናገረበት ነው ብሎ ያለበትን አንድ ጥቅስ ስጠኝ። አንድ ጥቅስ፣ ብዙ አይደለም፣ አንድ ጥቅስ። አልችልም፣ ግን ይሄ ቋንቋ ይሄ በአንጻራዊነት በስ ጨረስን። በቃ ያንተን ተረተረ ለምሰማለሁ። ኦዲየንስስ 4400 ሰው አዳምጥ። ማን ነው አንተን አንጻራዊ ብለህ እንድፈታ ያደረገ? ኢስላም ይኸውልህ፣ ክፍሉ እኮ አውድ የሚባል ነገር አለ አለ። ኢስላም በአውዱ እንስማማ። አውዱ ምን ይላል? አውዱ እንደሚነግረን ሁለት ጭፍሮች አሉ። ለሁለቱ ጭፍሮች ቅድሚያ መጽሐፍ ተሰጥቷቸዋል። እነኛም ጭፍሮች አይሁድና ክርስቲያን ናቸው። ለነሱ ብቻ መጽሐፍ ተሰጣቸው፣ እኛ አልተሰጠንም እንዳትሉ፣ ለእናንተ ደግሞ ይኸው ተሰጣችሁ። አንተም የእነሱ ምን የሙስሊሞች መጀመሪያ ሁን። ስለዚህ መጀመሪያዎቹ ማን ይባላሉ? አይሁድ ክርስቲያን ይባላሉ። አሁን እውነቱን ተናገርከው። መጀመሪያነቱ ከማን አንጻር ነው? ከዚህ ከተላከበት ህዝብ አንጻር ነው። ሙስሊምነቱ እየተጠቀሰ ከተላከበት ህዝብ አንጻር ሙሐመድ የመጀመሪያ ሙስሊም ነው። ልክ ነው። ተስማማኝ። ምክንያቱም ከተላከበት ህዝብ አንጻር ነው የመጀመሪያ የተባለው አለኝ። ተስማማው። ለምንድነው የተስማማሁት? እስልምናም የጀመረው ኦሪጂን ያደረገው ከዛው ህዝብ ስለሆነ ማለት ነው። ምክንያቱም የመጀመሪያዎቹ አይሁድና ክርስቲያን ናቸው እንጂ ሙስሊም ስላልሆኑ ማለት ነው። የመጀመሪያዎቹ ሁለቱ ጭፍሮች መጽሐፍ ተሰጥቷቸዋል። እነሱም አይሁድና ክርስቲያን ናቸው። ክርስቲያን እስላም የሚባል ጭፍራ አልነበረም። ስለዚህ እስልምና የሚባል ሶስተኛ ጭፍራ መጣ። ከሁለቱ ጭፍሮች በተጨማሪ ሶስተኛ ጭፍራ ሲመጣ ሙስሊም የሚባል መጣ ማለት ነው። ሙስሊም ለሚለው ጭፍራ ደግሞ መሐመድ የመጀመሪያ ይሆናል ማለት ነው። ምንም አልተሳሳትኩ። አውዱን ተከተልና ፍታ። እሺ፣ አውዱን ተከተልና ፍታ።
ቀጥል። ይኸው 3 ደቂቃ ሰጣለሁ። አውዱን ተከተልና ፍታ። ሌላ ቦታ ምንም ሳረጥ ምንም አውድ ጋር መሄድ እኮ አያስፈልግም። ይሄ አላህ እየተረከለ ነው ለመጀመሪያ ህዝቦች የሰጣቸውንም ለሁለቱ ጭፍሮች የተባሉትንም መጽሐፍ እንደሰጣቸው አስታወሰ። ከዛ በኋላ ደግሞ በሙሐመድ ዘመን ሰለላሁ ዐለይሂ ወሰለም ለኛ እንዲሆን ደግሞ አወረደ መጽሐፍ እየተጠቀሰ ነው። ይሄ እንደው የሚያሳየው እስልምና ከመጀመሪያ መኖሩን ነው የሚያሳየው። የሙሐመድ የመጀመሪያው ሙስሊም ነኝ በል ያለው ደግሞ መጀመሪያነቱ በአንጻራዊ ነው፣ ከህዝቡ አንጻር ነው እየተነገረ ያለው ማለት ነው። ለምን ይሄን አይነት አጠቃቀም አለ? ለምሳሌ ሙሳ አለይሂ ሰላም እኔ የመጀመሪያ እንደማይታይ ያመነ ኢስላም ካፈጠርክ በኋላ ሜቢ ድካም ተሰምተው እንዳይሆን ተኝተሃል ዛሬ? እንግዲህ አረዳድን እየነገርኩ ነው። ትክክል አለ ማረዳድ። ለምን እንደሆነ ታውቃለህ? አውዱ እንደሚነግረን ሎክ 2 ጭፍሮች አሉ። እነኛ 2 ጭፍሮች ደግሞ መጽሐፍ ተሰጥቷቸዋል። ሎክ እኔ ያለው እኔና ክርስቲያን አለን። አሁን እዚህ ጋር ከላይ አንተና ሙሳ አላችሁ፣ መዝሙረ ያሬድና ቃል አሉ። እኔ ለክርስቲያን የሆነ መጽሐፍ አመጣውና የሆነ ነገር አመጣውለትና ወይም ለነኛ ለሁለቱ ግሩፖች ብቻ የተሰጠ ነው እንዳትል ነው ለአንተም የተሰጠህ ብለው ኦልሬዲ ለሁለቱ ተሰጥቷቸዋል ማለት ነው። አስቀድሞ ተሰጥቷቸዋል። ስለዚህ ለአንተ ሰጠህ። አሁን ቆይ ሰጪው አንድ ነው። ሰጪው ግን አንድ ችግር የለብንም እሱ። ስለዚህ ስሰጠው ምን እያልኩ ነው? አሁን ለነኛ ተሰጥቶ ነበር አስቀድሞ፣ ለነኚህ ደግሞ ተሰጥቶ ነበር ለሁለቱ ጎሳዊ ከስር ላሉት። ለክርስቲያን ጎሳዊ ደግሞ ሰጠውና አንተ ለነኚህ ጎሳዎች የመጀመሪያ ነህ አንተ ባልከው ልሆንልህ። ከስር ያሉ ጎሳዎች ግን ከአንተ ጋር አይስማሙም እኮ አንድ አይደሉም። ምክንያቱም አንተ ይህንን ኔም ኮይን የምታደርገው የመጀመሪያ ነህ፣ የመጀመሪያ ስሙን የምታጸድቅም ነህ። ምክንያቱም ራሱ እኮ ተስማማህልኝ እኮ ቅድም ለክርስቲያኖች እና ለአይሁዶች የተሰጠ መጽሐፍ ብለህ እኮ ተስማምተሃል እኮ። ረሳኸው እንዴ? ሎክ እኔ ጎሳ በሚለው አይደለም የምስማማው፣ አንተ ነህ ጎሳ ያልከው። ምክንያቱም ክርስቲያን የሚባል ጎሳ ስላልነበር ማለት ነው። ቅድም ብለህ ቅድም አይሁዶችን ጎሳ አድርገህ ተረጎምክና ክርስቲያኖች ጋር የሚለው ላይ ያዘህ። እሱ ላይ አይሁዶችን ጎሳ ብለህ ስለተረጎምከው ማለት ነው። ክርስቲያኖች ጋር ስላልመጣልህ ጂውሾች ሲባለው በዛ ነው እኮ። ቅድም እንደዛ ብለህ የተባሉት ደግሞ የኢየሱስ ተከታይ ነው። ችግር የለውም። አንዴ ምክንያቱም አይሁዶች አንዴ ስላልመጣልህ ክርስቲያኖች ጋር ከዛ ዚፕ አደረግክ ማውዘን በደንብ ተከታትያለሁ። ስለዚህ አይሁዶችና ክርስቲያኖች አሉ። ለነሱ መጽሐፍ ተሰጥቷቸዋል። መጽሐፍ ተሰጣቸው ለነሱ ከተባለ መጽሐፍ ወረደላቸው ከተባለ በመጽሐፉ ይመራሉ ያነቡታል ከተባለ እነሱ ምንድን ናቸው? አማኝ ናቸው በመጽሐፉ ማለት ነው። አይሁድና ክርስቲያን የሚባሉ። ስለዚህ እስልምናን እዚህ ውስጥ ሽታውንም አታገኝም። ምክንያቱም ሁለቱ ጭፍሮች ምንድን ናቸው? ክርስቲያንና አይሁድ የሚባሉ ናቸው እንጂ ሙስሊም የሚባሉ አይደሉም ማለት ነው። ከዛ በኋላስ ሙስሊም የሚባለው ሲመጣስ ለእናንተም መጽሐፍ ተሰጣችሁ። ኦኬ፣ እነሱ ሙስሊም የሚባለው ጭፍራ አስቀድሞ ነበር ወይ እንዳንል ነው የለም ሲል ምን አደረገው? እዛው ከፍ አለና መጽሐፉ ተሰጣችሁ የሙስሊሞችም መጀመሪያ ነኝ በል ዘጋው ማለት ነው። 2 ጭፍሮች አስቀድመዋሉ፣ ክርስቲያንና አይሁድ። 3ኛው ጭፍራ እስልምና ይመጣል ማለት ነው። ቀጥል። ኖ ሳሳስታል። እዛ ጋር የተጠቀሱት ጭፍሮች ነገርኩ እኮ። አንዱ አይሁድ ነው፣ አንዱ ደግሞ ምንድን ናቸው? ነሳራዎች ወይ ክርስቲያኖች ነው። ነሳራዎች እዚህ ጋር የተባለበት አንጻር የኢየሱስ ተከታይ ነን ብሎ የኢየሱስ ተከታይ ናቸው ብሎ ስለሚታሰብ ነው እዚህ ጋር ክርስቲያን የተባሉት። ስለሚታሰብ አይደለም፣ እንደዛ ብሎ ስለሚያምንም ነው። መሐመድ አይደለም እንደዛ ብሎ አያምንም። እንደዛ ሳይሆን አያምንም። እናንተ እንደዛ አያምንም። መሐመድ ቻሌንጅ አድርገኝ። አያምንም። እየሰየማችሁ እኮ ነው ታላ የምታምኑበትን እንደዛ ናችሁ። እናንተ እንደዛ ስለሆናችሁ እነሱ የእናንተን እየገለጸ ነው ያለው ቁርአኑ ላይ።
ምን ኦኬ ጎበዝ። ስለዚህ የገለጠ አፍር ማደረገ እኮ አፍር ማድርጎ መጽሐፉ ተሰጥቷችኋል ለእናንተ ነው የተሰጣችሁ እያለ እኮ ተቀብሎኛል እኮ። ስለተቀበለኝ እኮ ነው አፍርም ስላደረገ እኮ አለኝ አይደል? እዚህ ጋር ሜቢ አርጉመንቱ አልገባውም። ኧረ በደንብ ገብቶታል። ኢስላም አንዴ ፎከስ አድርግና አዳምጠኝ እስኪ አለ አንዴ ጠብቀኝ። ቆይ አንዴ ሱራውን ንገረኝ። ሱራ 6 ሱረቷና በጣም ግልጽ ነው። በነገራችን ላይ እነዛ ሁለቱ ጭፍሮች አይሁዶችና ክርስቲያኖች ከሆኑ ከዛ በፊት የነበሩ ሙስሊሞች የተሰጣቸው መጽሐፍ ምንድን ነው? ሙሳ አለ? ሙሳ ሳታሳልፍ አንብበው እስቲ። ኦኬ አይ ለምን አሳልፈዋለሁ ነው ያለው እንዲያወጣውልህ። እሺ ምን ይላል? ያወረድነው ዋና ኮሜንት ነው የምታነበው። ኧረ አንዴ አዳምጥሽ፣ ተረጋጋ። ቆይ አንተ ራስህ ተረጋጋ። ተረጋግቼ ነው እያወራህ ያለሁት። ማተረጋጉት እኮ እናንተ ናችሁ። አንተ ሰውዬ አለ እንዴ? ቀስ አድርገህ መጣ። ዛሬ ደግሞ ፕሮፋይልን ቀይረሃል። አልቀየርኩም፣ የመጀመሪያው ነው። ቀይረሃል። አይ ነው በቃ ችግር የለውም። ፊልተር አልጠቀም ስለሆነ ለዛ ነው። እርግጠኛ ነኝ ውርጅብኝ ወርዶብህ ነው። ምን ፊልተር ትላለህ? መሐመድ ይኳል የለ እንዴ? ይቀነደብ የለ እንደ አንተ የሱን ሱና ለመባት ከተለው። አይ ፊልተር ስለማልወድ ነው እንዳንተ፣ ለዛ ብዬ ነው። ኩልአንስ እንደ ነብይ መኳኳሏን ትወዳለህ? ፊልተርና ሆነ ጽዳት መጠበቅ እንትን አንተም ጽዳት አይታወቅም። መኳሏን እንዴት ነው መኳሏን? ጽዳትን ኩል አይን ጥራት ይጠቅማል እኮ አይንን ያጠራል። ኩል አይን ጥራት ይጠቅማል አላለ? እዚህ ላይ ያሉ ሰዎች የእስልምናን ፕሮፋይል ቋንዴ ባይዘይ በእስልምና አዳምጥ። ባይዘይ በእስልምና በየቀኑ ፀጉር ማበጠር አይቻልም። እንኳን ንጽህና አንተለጥል ገሃነም ከሚከታ አዳምጥ። በየቀኑ ማበጠር ገሃነም ይከታል። ይህ ሰውዬ ደግሞ ታስገቡታላችሁ። አታስገቡት፣ ከስሮ ነው ይማሩ። እሺ እኔ ልንገርህ አሁን። ቀጥል። አሁን ክፍሉን አንብብ። የጀመርከው ጨረሳ መጀመሪያ ችግር የለውም እንደርስበታለን። ክፍሉ ላይ ቀጥል ሙሳ፣ ክፍሉ ላይ ቀጥል። እኔ ከአንተ ጋር መዳረቅ አልፈልግም። ጉድ ይወጣብኛል ብለህ ፈርተህ ነው እንዴ? እንደ እኔ መሐመድን አለውኝ ምን ጉድ ይወጣብኛል? መሐመድ ጉድ ይወጣል መስሎ ነው። ወላሂ በጣም ነው የምትፈራው። መሐመድ ነው በሄራ ዋሻ ውስጥ ተጨምቆ ሲመጣ የፈራው። ሳይ ሙስሊም 160 ላይ የምትከተለው ሃይማኖት ግርም ነው እኮ የሚለው ምንድን ነው? እንዴት ነው የሚያስተምርህ? አንብበን አዲሱን ቁርአን ነው። አንተ ራስህ ተወኝ በእናትህ። ፎይቶ መጽሐፉ ላይ እንደ ቆይ ሙሳ በእናትህ እስኪ መጽሐፍ ይቺን አንብባት እስኪ። እኔ እፎይ አንገቱን ቆርጥ ነው መጣው ዘንድሮ። አንገቱን ቆርጬ ነው የምወጣው ከዚህ። እንትናም እንደዚህ አድርጎት ነበር አብዱ ሙሳ እንትና መሐመድ ከላከው በኋላ ሳይ ሱናን እና ሳይ 4073 አካባቢ ላይ ሄደና ተቀመጥ ሲባል አልቀመጥም ቅድሚያ አንገቱን ሳይቆረጥ ብሎ አንገቱ ሲቆረጥ ነው የተቀመጠው። እና አሁን እንዳንተ አይነት ሰው አንገቱ መቆረጥ አለበት። እንዳንተ አይነት ሰው ሌላ አያገለግል። ኦኬ ሱራ 5:33ን መሰረት ልታደርግ ነው። እጅና እግራቸውን እያፈራረቁ መቁረጥ፣ አንገታቸውን መምታት። እንዳንተ አይነት ይቆረጣል። አዎ ይቆረጣል። እንዳንተ አይተው ወይኔ እንዴት ላስረዳ። ተቆረጥከው በኋላ ትበላለህ። ምክንያቱም ተፍሲር አልቁርጡቢ ቮሊዩም 2 ፔጅ 85 ላይ ሰው ምክንያቱም ኤኒዌይስ ቀጥል እዚህ ላይ ቀጥል። ሌላ ነገር አታስወሩ። ሙሳ እዚች ሀሳብ ላይ ቀጥል እስኪ። ዛሬ የትም አታመልጥም። ይህችን ሳታስረዳን አትሄድም። ቀጥል። እናንተ ለምሳሌ ዝንብ አይፈራችሁም እኮ እናንተ ለምንድን ነው የማመልጠው? ወይኔ ቀጥል። ይኸው እሺ ቀጥል። ኧረ እፎይ ብለህ አንድ አዳምጠኝ ብላችሁ ቀጥል። ሙስሊም ቀጥል። ዩአር ሙስሊም ቀጥል።
ዩ አር ሙስሊም ቀጥል። ስለ ክርስትና ማወቅ ፈልጌ ነው። ጥያቄም በሙስሊም ላይ ሳይሆን ስለ ክርስትና። ሰው ክርስቲያን ሲሆን ክርስትና ሲቀበል እንዴት ነው የሚቀበል? በምንድን ነው የሚያምነው? መጀመሪያ ሲንገረኝ ይህን ነገር። ክርስቲያን ሲሆን ይህም መጽሐፍ እንደተሰጠው ቁርአን እንደሚናገረው የሚያምነው መጽሐፍ ምንድን ነው? ለእናንተ መጽሐፍ ወይስ የመጀመሪያ የተሰጣችሁ መጽሐፍ የሚለው ቁርአን እና ምን አልክ? መስፈርቱ ወደ ክርስትና ለመሄድ መጀመሪያ መስፈርቱ ምንድን ነው? ድንቁርና መካድ፣ ከውሸት አለመተባበር፣ እውቀት ላይ መሰረት ማድረግ፣ ረጅም ትምህርት መማር። እዛ ላይ ተው፣ ድንቁርና ላይ ተው። ስለአንተ አስተምረኝ። ስለአንተ አሁን አንተ ጋር ምሳሌ ክርስቲያን ልቀበል ብል ምን ብለህ ነው መጀመሪያ ታስቀበለኝ? መጀመሪያ ምን ብለህ ነው ታሳምነኝ? አንተ በአንተ እምነት ምሳሌ እንደዚህ መማር አለብህ። ሀብለህ ትማራለህ። ላይፍ ላይ በደቂቃ ውስጥ የሚደረግ አይደለም። እሺ እስከ አንዴ አንተ እኔ እኮ ምሳሌ ክርስትና ሳልቀበል በወሳ ምሳሌ አጋጣሚ አሁን እኔ ህይወት እኮ ያለው በምሳሌ እስከ ነገር አልደርስ ይችላል። አጋጣሚ ልሞት ይችላል። በዚህ መሃል አንተ ክርስትና መጀመሪያ ምሳሌ ልሞት እችላለሁ ብለህ 12 ዓመት ትማራለህ። ከዛ ዩኒቨርሲቲ ትገባለህ። ልሞት እችላለሁ ብለህ ካሰብክ 19 20 ዓመት ሙሉ ትምህርት ላይ ጊዜ አታባክንም ነበር። አዳምጥ። ሰው ስራ ለመስራት ለስጋዊ ጥቅም ፖዚሽን ለማግኘት የሆነ ቦታ ለመቀጠር 20 ዓመት ያህል የሚማር ከሆነ ኢማጅን 20 ዓመት የሚማር ከሆነ አይ ነገ ልሞት እችላለሁ ብሎ ትምህርት ማቆም ከሆነ አንድ ዶክተር ለመሆን ስፔሻላይዝድ ለማድረግ የሆነች አካሉ ላይ ከ20 ዓመት በላይ የሚማር ከሆነ ለዘላለማዊ ህይወቱ 6 ወር 3 ወር ቢማር ከባድ ነው? 3 ወር 1 ዓመት ከባድ አዳምጥ። እሱ እንዳረዳዱ ይወሰናል። ክርስትናው ወዲያውም በቀናት ውስጥ በቀንም በአንድ ቀንም ሊቀበል ይችላል። ግን መማሩና ዓመት ቢፈጅበት ከባድ ነው። ሆዱን ለመሙላት 20 ምናምን ዓመት የሚማር ሰው ማለት ነው። እኛ በምትል እንደ ደምሳሽ ጣት በመቀሰር በድንቁርና ውስጥ እንትን ምንል አይደለንም። ስለዚህ ትማራታለህ። ዛሲት ቶፒኩ ላይ ገባ። እሺ እማራለሁ። እስኪ ምሳሌ አሁን መማሩም አሁን ከሳይንስ ጋር ተያይዞ ምሳሌ ትምህርቱን ጀምር። ያው ትምህርቱ አንደኛው ይሄ ነው። እኔ እኮ ጥያቄው ትምህርቱ ላይ አልመጣሁም። እኔ የመጣው ስለ ክርስትና ማወቅ ፈልጌ በቃ ትምህርት እኮ ትማራለህ። እየተማርክ እኮ ነው። እየተማርክ ያለው ምንድን ነው? ያው ከእስልምናው እንትን ራሱ ሶርስ ራሱ ምን እያልን እያሳየን ነው? አስቀድሞ የነበረው ሃይማኖት ክርስትና እንጂ እስልምና እንዳልነበር እያሳየን ነው። ሌሎቻችሁ ቀጥሉ። መመለስ የምትችሉ ከሆነ በጣም ቀላል አንድ አንቀጽ ብቻ ነው እስካሁን የከፈት ነው። ሌላ 2-3 እንኳን አልጨመርንም። እየጨመረ ብንሄድ ጭራሽ ምን ልትሆኑ እንደምትችሉ እያሰብኩት። አሁን ግን እዚህ ላይ ስቲክ እናድርግ መጀመሪያ። ኦኬ ሙሳ መልስ አለ እንመለሳለን እና አንድ ጥያቄ ነበር ክርስትና ማለት ላይ አሁን መጨረሻ ነው የገባው። ከአንተ በፊት ብዙ የሚቀድሙ አሉ። አንዴ ቆይ ሙሳ ማይክን አስታል ቀጥል። እሺ ምን ላግዘው? ኦኬ እዚህ ጋር መጽሐፍ የተወረደላቸው በሁለቱ ጭፍሮች ላይ ብቻ ነው ብሎ አላህ ይናገራል። እነዛ ጭፍሮች እነማን ናቸው? እሺ አሁን እፎይ ለምሳሌ ክርስቲያን ሙስሊምነት ኢስላም አልነበረም እያልክ ነው። መጀመሪያ ክርስቲያን ነው የነበረው የሚል እንትን ማስረጃ አምጣ እስቲ። አሁን ይሄው የቱ ጋር ነው የተከፈተልህ አንቀጽ? አንብበው እስቲ። አይነበብም ወደ መጽሐፉ የተወረደው ከበፊታችን በሁለቱ ጭፍሮች ላይ ብቻ ነው ይላል። እነዛ ሁለቱ ጭፍሮች እነማን ናቸው? መጽሐፍ ማለት የአንተ መጽሐፍ ነው እንዴ? ንገረኝ። ማን ነው? ምን ሱራ ላይ ነው ያለው? ወይኔ ሱረቱል አንዓም ወይም ምዕራፍ 6 ቁጥር 156 ላይ ሱረቱል አንዓም። አዎ እሺ አንዴ ሙሳ እስከዛ መቀጠል ትችላለህ።
go ahead ቀጥል። እየቀጠልኩ ነው እኮ ኮመርስ እየጠበቅኩ ነው። ሙሳ እያነበበ ነው። አንተ ስራ እኮ ለምሳሌ እያስተነካ እንትን እያልክ ፊልተር እየተጠቀማችሁ ነው የምትውሉት። እኛ ጾመን ውለን ነው እዚህ ጋር ለምሳሌ አሁን ለምሳሌ ምንድን ነው ሰውዬ ተወሰወሰ እንዴ? ሌላ እንትን ውስጥ ገባ እንዴ ሰውዬ? አይ ብያኔ ፊልተር ገርሞኝ ነው። ሌላ እንትን ውስጥ ገባ እንዴ? ራልጋ እዚህ ነኝ። የወለ ወንድማችን እዚህ ውስጥ ወንድ ብቻ ነው ያለው። ከስር ወይ ተወርድና ሴቶችን ብትፈልግ ይሻላል ማለት በጣም ደጋገምከው። አንዳንድ ደጋግመህ የሆነ ነገር ደጋግመህ የሆነ ነገር በተናገር ቁጥር በዛ የመሳብ ቻንስ ስለሚኖርህ ወይ ውጣልን ወይ መልስልን ይሻላል። ተብሽር ሙስሊም ነው ያ ሙስሊም ይመስለኛል ፕሮፋይሉ። እንደዛ ነገር አይቻልም። አዎ ሙስሊም ነኝ። ሰላም ነው። ሰላም ነው። እንዴት ነው? ደህና ነገር ሁላችንም ሰላም ብያቸዋለሁ። መልካም። ይሄ ክፍል እንዴት ነው የምታየው? እኔ ጥያቄ አለኝ፣ ምናልባት መመለስ የምችል ከሆነ በእናንተ ዙሪያ። ይህን ክፍል ቀጥል እስኪ። እኔ ክርክር ውስጥ አልገባም። እኔ ያንን ጥያቄ ከመለስክልኝ ወደ እናንተ እመጣለሁ። እኔ ፈቃደኛ ነኝ። የሚጠይቀውን ትጠይቃለሽ። ትንሽ ቆየሽ። እንደዛ ከሆነ እሺ። ኦኬ ኢብራሂም አሊ ተመለስ። ዲያቆንና ቃል ሀሳብ ካላችሁ ቀጥሉ። ሀሳብ የለኝም። ለማዳመጥ ለመስማት ነው የመጣሁት እና ደግሞ አካውንት ትናንት ተከፍቶ ነው አይደለ? ዛሬ ሪፖርት ነበረ ለአንድ ሳምንት ብሎ ነበረ። ጻፍኩላቸው እና መለሰ። አይ ፐርፌክት። ትናንትም በየቤቱ ኮፒ ሊንክ ስናስደረግ ነበረ እና አካውንት ከተከፈተ አሪፍ። በቃ አይ እኔ ላዳምጥ ነው የመጣሁት። ፎዬ ልማር ነው። ጊዜ ይስጥልኝ። ኦኬ እሺ። ኢብራሂም አለ ጥያቄ ነበረኝ። አንዴ አስተናግዱኛለች። አንዴ ቆይ። ኢብራሂም አሊ ተመለስ። አሊ በጣም ረጅም ሰዓት ፖዝ ሆነሃል። አሊ ጥያቄ ትፈቅዱልኛላችሁ? ያ አይተኸው መጣህ ይሄን አንቀጽ? እሱ ገና እያየው ነበርና ገና ነኝና ጥያቄን እስከዛ ብትመልስልኝ እስኪ እዚህ ላይ በልበት አንተ አንብበውና የሆነ አብራራድን ይሄንን አንቀጽ እኮ መጀመሪያ እኔ ተዘጋጅቼ የመጣሁበትን ጥያቄ ልጠይቅና ከዛ ወደ እናንተ እመለሳለሁ። ጥያቄን አክብሩልኝና ማለት ነው። አሁን እኮ ትልቁ ችግር ሙስሊሞች ምንድነው? በቃ ቀኑ ሙሉ ስለ ክርስትና ብቻ ነው የሚነግሯችሁ፣ በቃ የትም ቦታ ማለት ነው። እና እስልምናችሁን ስለማያስተምሯችሁ መድፈር አትፈልጉም። እስኪ መልስ ለሚያውቅ ሰው ማስታወቅ አልፈለግክም። አንተ ራስህ ስለ ክርስቲያን ነገር ችግር የለውም። ይኸውልህ ብዙ ጊዜ እዚህ ቤት መጣ ከነበረ ሙስሊም ከዚህ በፊት ነበር ስለስልምና ብቻ እንጂ ይኸውልህ ቶፒክ አለ እዚህ ቤት። ሁሌ ቶፒኩ ላይ እናወራና ከዛ በኋላ እናንተ የፈለጋችሁትን ጥያቄ ጠይቃላችሁ። በቃ የቤታችን ህግ ነው ይሄ። ይሄ ቤታችን ህግ ነው። ይሄ ክርስቲያኖች ሙስሊሞችም ለምደውታል። አትጮህ በቃ ሙስሊም ተጠየቀሃል። የተጠየቀውን መልስ ካልቻልክ ዝም በል። ኤኒዌይስ ቁርአን ምን ያህል አጣብቂኝ ውስጥ እንዳለ የሚያሳየን ይሄ ክፍል ጥያቄ እንትን ነበረ። ምናልባትም ከዚህ ጋር ይገናኝ ይሆናል። ቅድም ስትል ሰማሁ ክርስትና ይሄ የሚያሳየው ከእስልምና በፊት እንደነበረና ምናምን ስትል ነበርና ኢየሱስ ክርስቶስ ከማረጉ በፊት ክርስትና የሚባል ነገር ይታወቅ ነበር ወይ? ወይም አስተምሮቱ ነበር ወይ? ወይም ደግሞ ክርስትና የሚባል ነገር ራሱ አለ ወይ የሚለውን እስኪ ከባይብል አስረዳ።
ኦኬ እናስረዳሻለን። እሱን አንድ የኛውን ጨርስና ይሄንኛውን እንዴት አያችሁት? ምክንያቱም የቀደሙቶቹ መጽሐፍቶች ወይንም ደግሞ ሁለቱ ጭፍሮች ክርስቲያንና አይሁዶች ከሆኑ አላህ ክርስቲያኖችና አይሁዶች ከእስልምናው በፊት ነበሩ ሲል ከመቼ ጀምሮ ነው? መቼ ነው እሱ እያለን ያለው? ይህንን ከመለሳችሁት ግልጽ ነው ማለት ነው። ጥያቄ መጠየቅ አይጠበቅባችሁ። አፈርም ስለሚያደርገው ማለት ነው። እነኚህ ሰዎች የመጽሐፉ ሰዎች ናቸው። ሁለት ጭፍሮች አሉ ከእስልምና በፊት። በግልጽ ቁርአኑ እንደሚናገረው የተወረደው ከበፊታችሁ በሁለቱ ጭፍሮች ስንት? ሁለት ጭፍሮች ናቸው። እኛም ከነባባቸው ዘንጊዎች ነበር እንዳትሉ ነው። ምዕራፉ ምንድን ነው? ሱረቱ ናም 6ኛው ሱራ ቻፕተር 6ኛው ሱራ። ከቻላችሁ ከዛ ውስጥ አንዴ ትመለሱልኝ። ቁርአኑ ምንድነው አፈር ነው የሚያደርገው? ቁርአኑን ከዛ በፊት ያለውን አንብቡት፣ ግልጽ ነው ወይ? መልስላት። 55 ነው። ያው ቀጥይ። እሺ ይሄ ምንም እኮ ራሱ ያስረዳል እኮ ምንም እንትን የለውም። ክርስትናና አይሁድን እምነት ነበረ አይደለም እኮ ምንድነው እሱ? እሺ መለኮታዊ መጽሐፎች እንደወረዱ ነው የሚያሳየው ከቁርአን በፊት። ጎበዝ። ለእኛ መለኮታዊ መጽሐፍቶች በማን ላይ ነው የወረዱት? በስንት ጭፍሮች ላይ ነው የወረዱት? በስንት ጭፍሮች? በስንት ጭፍሮች? ጭፍሮች በሁለቱ ጭፍሮች ሚላውን እንደ እምነት ወስደኸው እንዳይሆን። አይ አንቺ እንደምንም ወሰጂውና አንቺ ንገሪ ነው። ይሄን ምን አንተ ኬት አምጥተከው ነው? መጀመሪያ አይሁድና ክርስቲያን ነበሩ ብለክ ያመጣኸው ኬት ነው? አይ እኔ ኬትም አላመጣሁም። አንቺ ንገሪኝ ቅድሚያ። አይ ቅድም እንደዛ ስትል ሰምቼክ ነው። ተሳስቼ ነው። አንቺ አሁን ፍችልኝ ይሄንን ክፍል። ግልጽ ነው እኮ ከዛ በፊት መጽሐፎች ነበራችሁ። ከዛ በፊት እኔ ግልጽ አልሆነልኝም። አይ ከዛ በፊት መጽሐፎች ነበራችሁ። አውተቁሉ ተረጋጋ ከጠየቅ። ኦኬ ቀጥይ። አውተቁሉ ለው አና ከስር ያለውን ደግሞ ስታነበው ለው አና ውንዚላ ላይናል ኪታብ ለኩና እንመራ ነበረ። ከዛ በፊት መጽሐፎት ወርዶልን ነበር። ወርዶልን ቢሆን ኖሮ እንዳትሉ ወርዶላችሁ ነበር ነው። አይ በስርዓት አንብቢው፣ በስርዓት ተርጉሚ። ያው ትርጉሙም እኮ ዝቅ አድርገው እና ተቁሉ ከሚለው ኖ ዝቅ አድርገው፣ ትንሽ ዝቅ አድርገው። አው ተቁሉ ትችላለህ አንተ ማንበብ ኖ ዝቅ አድርገው ክርስቲያን። ኦኬ ቀጥይ። በስርዓት ተርጉሚና ፈስሪው። ምራ መልስ ይመልስልኝ። እኔ ይመልስልሃለሁ። አብሽር አስረዳለሁ ካልገባ። አይ በደንብ እንዲገባኝ ስለምፈልግ አንቺው አስረዳለሁ። አንዴ መልስ ይመልስልኝ። በደንብ አስረዳለሁ። ተፍሲሩን የፈለግሽውን ተፍሲር ከበድ። ይሄ የቱ ጋ ነው? ክርስትና ነው ከእስላም በፊት የነበረው የሚል አስተምሮ። ቅድሚያ እኮ ተርጉሚው፣ ቅድሚያ አንብቢ፣ በስርዓት ቅድሚያ በስርዓት አስረጅን ይህን ክፍል